ሰሞኑን ከእመቤታችን ቅድስት ድንግል ማርያም ቤዛዊትነት ጋር ተያይዞ ሲሰበክ የሰማነው ክህደት አለ። ይህ ክህደት የብሔር ጉዳይ ሳይሆን የሃይማኖት ጉዳይ ነው። አንዳንድ ሰዎች ይህንን ጉዳይ ጠቅልለው ብሔር ውስጥ ከተውት ተመልክቻለሁ። ለዛም ደግሞ እጅግ በጣም አዝናለሁ። እንዲህ አይነት አመለካከት ያላችሁ ሰዎች በቅርባችሁ ወዳለ ጸበል ሄዳችሁ እንድትጸበሉ ስል ጥሬን አስተላልፋለሁ። በነገረ ድህነት ዙሪያ ሁላችንም በያለንበት አጥቢያ አብያተ ክርስቲያናት ልንማር ያስፈልጋል። በኳታር ጽርሐ አርያም ቅድስት ሥላሴ ቤተክርስቲያን ዛሬ ማክሰኞ ከምሽቱ 7 ሰዓት ጀምሮ ሊቀሊቃውንት ስምዐኮነ መልአክ የአራቱ ጉባኤያት መምህር የባህር ዳር ሀገረ ስብከት የሊቃውንት ጉባኤ መምሪያ ዋና ኃላፊ የሆኑት ዛሬ በሰፊው ስለ ነገረ ድህነት ያስተምሩናል። እኔ ተገኝቼ መማር ባልችል እናንተ ግን ቤተሰቦቼ በኳታር የምትኖሩ ሁላችሁም ተገኝታችሁ እንድትማሩ ስል የከበረ ጥሬን አስተላልፋለሁ። እመቤታችን ቅድስት ድንግል ማርያም ቤዛዊተ ኩሉ ዓለም ናት። እንዳትረሱ። ሊቁ ንስጥሮስም ጳጳስ ነበር።